የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያልኳቸውን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ትራምፕ የኖቤል ሽልማት ባለማግኘታቸው ከአሁን ሰዓት በኋላ ስለ ሰላም ብቻ ማሰብ ግዴታ እንደሌለባቸው ተናገሩ። የአውሮፓ ህብረት በትራምፕ የግሪንላንድ ታሪፍ ላይ ማጭበርበሪያ የሚደረጉ የበቀል እርምጃዎችን እያጤነ ነውም አለ። ትራምፕ የኖቤል ሽልማት ባለማግኘታቸው ከአሁን ሰዓት በኋላ ስለ ሰላም ብቻ ማሰብ ግዴታ እንደሌለባቸው ተናገሩ። ባለፈው የአውሮፓውያኑ ዓመት የጠበቁትን የኖቤል ሽልማት ያላገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሁን በኋላ ስለ ሰላም ብቻ ማሰብ ግዴታ እንደሌለባቸው የሚል ስሜት እንዳላቸውም ተናገሩ። ትራምፕ ለኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስሬቶ በላኩት መልእክት ሽልማቱን ላለማግኘታቸው ሀገሪቱን ተጠያቂ አድርገዋል። ጠቅላይ ሚኒስትር ስሬቶ በበኩላቸው ለትራምፕ በሰጡት ምላሽ የኖርዌይ ሽልማት የሚሰጠው ራሱን የቻለ ኮሚቴ እንጂ የኖርዌይ መንግስት እንዳልሆነ አስረድተዋል። ባለፈው ጥቅምት ላይ የተካሄደውን የ2025 የኖቤል ሽልማት በሰላም ዘርፍ ያሸነፈችው የቬኔዙዌላ ተቃዋሚ መሪ ማሪያ ኮሪና ማቼዶ ናት። በተጨማሪም ትራምፕ በመልእክታቸው አሜሪካ የዴንማርክ ግዛት በሆነችው ከፊል ራስ ገዟ ግሪንላንድ ላይ ሙሉና ጠቅላላ ቁጥጥር እንደሚያስፈልጋትም ተናገሩ። ግዛቱን ለመቆጣጠር ኃይል የመጠቀም እቅድ እንዳላቸው የተጠየቁት ፕሬዝዳንቱ አስተያየት የለኝም የሚል ምላሽ ሰጥተዋል። የኔቶ አባል የሆነችው ዴንማርክ የአሜሪካ መከላከያ ተጣማሪና ከፍተኛ ተጽዕኖ ያላት ሀገር ነች። የኔቶ አባላት አንዳቸው ላይ ውጫዊ ጥቃት በሚደርስበት ጊዜ በመተባበር ላይ የተመሰረተ መርህም ይከተላሉ። ጥምረቱ በአውሮፓውያኑ በ1949 ከተመሰረተ ጀምሮ አንዱ አባል በሌላው ላይ ጥቃት ሰንዝሮ አያውቅም። ዴንማርክ አሜሪካ በግሪንላንድ ላይ ወታደራዊ እርምጃ የምትወስድ ከሆነ የኔቶ መጨረሻ እንደሚሆንም አስጠንቅቀዋል። አንዳንድ የአውሮፓ ሀገራትም ለዴንማርክ ድጋፋቸውን ለመግለጽ ባለፈው ሳምንት ጥቂት ወታደሮችን ወደ ግሪንላንድ ልከዋል። ይህ የአውሮፓውያኑ ትዕምርታዊ እርምጃ ያልጣማቸው ትራምፕ የግሪንላንድ ወደ አሜሪካ መጠቅለል በሚቃወሙ 8 የኔቶ ሀገሮች ላይ የ10 በመቶ ታሪፍ እንደሚጥሉም ዝተዋል። ከመጪው የካቲት ጀምሮ ተግባራዊ የሚደረገው ታሪፍ ሰኔ ላይ ወደ 25 በመቶ እንደሚያድግም አስጠንቅቀዋል። የኖርዌይ ጠቅላይ ሚኒስትር በራሳቸውና በፊንላንድ ፕሬዝዳንት አሌክሳንደር ስተብ ስም ወደ ትራምፕ መልእክት የላኩት ይህ ውጥረት በተካረረ ወቅት ነው። ሁለቱ የአውሮፓ መሪዎች ሁላችንም ይህንን ለማብረድና ለማረጋጋት መስራት አለብን፣ አብረን መቆም ባለብን በዚህ ጊዜ በዙሪያችን ብዙ ነገር እየተፈጠረ ነውም ብለዋል። ትራምፕ ለዚህ በሰጡት ምላሽ ከ8 በላይ ጦርነቶችን አስቁሜ ሀገራቸው የኖቤል ተሸላሚ ሽልማትን ላለመስጠት በመወሰኗ ከአሁን በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም፣ ምንም እንኳን ሰላም ሁሌ ትልቅ ቦታን የሚይዝ ቢሆንም አሁን ለአሜሪካ የሚበጀውንና ተገቢውን ነገር አስባለሁ ሲሉም ጽፈዋል። ዴንማርክ ግሪንላንድን ከሩሲያና ከቻይና መከላከል እንደማትችል የተናገሩት ፕሬዝዳንቱ ዴንማርክ ለምን የግሪንላንድ ባለቤትነት መብት ሊኖራት ቻለ? ምንም አይነት የጽሑፍ ሰነድ የለም። ከ100 ዓመታት በፊት ጀልባ እዚያ ስላረፈ ብቻ ነው፣ እኛም እዚያው ጀልባዎች ነበሩን ሲሉም ጠይቀዋል። ኔቶ ከመስራታው ጀምሮ ማንም ሰው ካደረገለት በላይ አድርጌያለሁ፣ አሁንም ኔቶ ለአሜሪካ አንድ ነገር ማድረግ አለበትም ብለዋል። ግሪንላንድ በእኛ ሙሉ ቁጥጥር ስር እስካልሆነች ድረስ የዓለም ደህንነት አይጠበቅም በማለት አቋማቸውንም ገልጸዋል። አነስተኛ የህዝብ ቁጥርና ከፍተኛ ሀብት ያላት የአርክቲክ ደሴቷ ግሪንላንድ የሚሳኤል ጥቃት አስቀድሞ ለማስጠንቀቂያና በቀጠናው የሚያልፉ መርከቦች ለመከታተል አመቺም ስፍራ ናት። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር የግሪንላንድ ወደፊት ዕጣ ፈንታ የተመለከተ ማንኛውም ውሳኔ የሚተላለፈው በግሪንላንድ ህዝብና በዴንማርክ ኪንግደም ብቻ እንደሆነ ሰኞ ዕለት ተናግረዋል። አሜሪካ ልትጥል የዛተችውን ታሪፍ ስህተት ሲሉም ገልጸዋል። የአውሮፓ ህብረት በትራምፕ የግሪንላንድ ታሪፍ ላይ ማጭበርበሪያ የሚደረጉ የበቀል እርምጃዎችን እያጤነ ነውም አለ። አሜሪካ ታሪፎችን ተግባራዊ ካደረገች አመራሮች ኃይለኛ የግዳጅ መከላከያ መሳሪያ እንዲጠቀሙ ኢማኑኤል ማክሮን ጥሪ ያቀረቡ። የአውሮፓ መሪዎች ዶናልድ ትራምፕ ግሪንላንድን ለመቀላቀል ያደረጉትን ሙከራ የሚቃወሙ 8 ሀገራትን ጨምሮ አዲስ ግብር እንዲጥሉ የሰጡትን ስጋት ለመተቸት በተሰበሰቡበት ወቅት የአውሮፓ ህብረት በአሜሪካ እቃዎች ላይ የበቀል ታሪፎችን እያሰላም ነበርና ወዲያውኑም በአሜሪካ ላይ እጅግ ከባድ የሆነ የኢኮኖሚ ማዕቀብ እያነሳም ነበር። የዴንማርክ፣ የኖርዌይ፣ የስዊድን፣ የፈረንሳይ፣ የጀርመን፣ የዩኬ፣ የኔዘርላንድ እና የፊንላንድ መሪዎች በጋራ ባወጡት መግለጫ የታሪፍ ማስፈራሪያዎች የትራንስ አትላንቲክ ግንኙነትን ያዳክማሉና ወደ አደገኛነትም ወደ ታች የሚወርዱ አደጋን ያስከትላሉም ብለዋል። ሉዓላዊነታችንን ለማስከበር ቁርጠኛም ነን ብለዋል። የአውሮፓ ህብረት ከፍተኛ ዲፕሎማቶች እሁድ ዕለት ለውይይት ተገናኝተው ባለፈው ክረምት ከትራምፕ ጋር የንግድ ስምምነት ከተደረገም በኋላ ተቆርጦ በነበረው 93 ቢሊዮን ዩሮ የአሜሪካ እቃዎች ላይ የታሪፍ ቀረጥን እንደገና ለማደስ ተወያይተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ትራምፕ የታሪፍ ማስፈራሪያዎችን ከቀጠሉ
የአውሮፓ ህብረት ኃይለኛ የግዳጅ ጸረ ግዴታን መሳሪያ በተለምዶ ትልቁ ባዙካ በሚባለው የሚታወቀው እንዲጠቀሙ ሀገሮችን ጥሪ አቅርበዋል ሲሉ የፈረንሳይ ሚዲያ ቡድኖችን ጠቅሰው ዘግበዋል። ውይይቱ ከተቋረጠም በኋላ የአውሮፓ ምክር ቤት ኃላፊ አንቶኒዮ ኮስታ ሐሙስ ዕለት የሚካሄድ አስቸኳይ ጊዜ የአውሮፓ ህብረት ጉባኤ እንደሚካሄድም አስታውቋል። የአውሮፓ ህብረት ከማንኛውም አይነት ማስገደጃ ራሱን ለመከላከል ዝግጁ መሆኑንም ተናግረዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የትራምፕ ታሪፍ ስህተት እንደሚሆን ተናግረዋል። የደች የውጭ ጉዳይ ሚኒስትር ዴቪድ ቫን ደግሞ የአውሮፓ መሪዎች ምላሽ መጨመሩን ተከትሎ የአሜሪካው ፕሬዝዳንት ለሀገሮቹ የሰጡትን ዛቻ ማስጨበርበሪያ ሲሉም ገልጸውታል። እስካሁን ድረስ ጥቅም ላይ ያልዋለው የጸረ አስገዳጅ ህግ የአውሮፓ ህብረት የፖሊሲ ለውጥ ለማድረግ በሚፈልጉ ሀገራት ላይ የቅጣት ኢኮኖሚ እርምጃን እንዲሰጥም ያስችለዋል። ትራምፕ እሁድ ዕለት በግሪንላንድ ላይ በተሰነዘሩ ዛቻዎች በእጥፍ አጋልጠዋል። ማህበራዊ ሚዲያ ላይ በወጡት ጽሑፍ ኔቶ ለዴንማርክ ለ20 ዓመት ሲነግራት እንደነበረና በግዛቱ ላይ የሩሲያ ስጋት መቋቋም እንዳለበትና ምንም ማድረግ እንደማይችል ተናግረዋል። እንደ ዲፕሎማቲክ ምንጮች ገለጻ የአውሮፓ ህብረት በ93 ቢሊዮን ዩሮ የአሜሪካን ዕቃዎች ላይ የተቃውሞ ታሪፍ ፓኬጆችን እንደገና ለማንቀሳቀስ እያሰበም ሲሆን እነዚህ ፓኬጆች ትራምፕ ቀደም ሲል ለነበራቸው የኢኮኖሚ ስጋት ምላሽ ተዘጋጅተው የነበረ ቢሆንም ባለፈው ክረምት ሁለቱ ወገኖች የንግድ ስምምነት ካደረጉም በኋላ ተቋርጠዋል። እርምጃዎቹ በአሜሪካ መኪኖች፣ በኢንዱስትሪ ዕቃዎች፣ በምግብና መጠጥ ቀረጥን ያስከፍላሉ። ትራምፕ በስድስት የአውሮፓ ህብረት ሀገራት ላይ እንዲሁም በእንግሊዝና በኖርዌይ ላይ የታሪፍ ጭማሪ ካሳ እንደሚያስፈልግ ካስፈራሩም በኋላ የአውሮፓ ህብረት 27 አባል ሀገራት አምባሳደሮቹ እሁድ ዕለት በአስቸኳይ ስብሰባ ላይ ተሰብስበዋል። ነገር ግን የአውሮፓ ህብረት በትራምፕ ላይ የበቀል እርምጃ ለመውሰድ ከስምምነት የራቀ ነው። በአሁኑ ጊዜ የማስገደጃ መሳሪያ ወይም ሌላ ማንኛውም የንግድ መሳሪያ በአሜሪካ ላይ ለማስፈራራት ምንም ጥያቄ የለውም ሲሉ አንድ የአውሮፓ ህብረት ዲፕሎማት ተናገሩ። የ93 ቢሊዮን ዩሮ የታሪፍ እገዳዎች እስከ የካቲት 6 ድረስ ታግደዋልና በርካታ ምንጮች ከአሜሪካ ጋር ለመነጋገር ፍላጎት እንዳላቸው አጽንኦት ሰጥተዋል። ሁለተኛው የአውሮፓ ህብረት ዲፕሎማት ሁኔታው በጣም አሳሳቢ እንደሆነ ተናግረውም ነበር። አውሮፓና የአውሮፓ ህብረት በዓለም አቀፍ ደረጃ እንደ የግዛት አንድነት ያሉ ቁልፍ መርሆችን ማፍረስ እንደማይችሉ ግልጽና ሰፊ ግንዛቤም ነበር። በጋራ ባወጣው መግለጫ እነዚህ ሀገሮች በዴንማርክ የሚመራው የአርክቲክ ኢንዱራንስ ወታደራዊ ልምምዳቸው እንደ የጋራ የትራንስ አትላንቲክ ጥቅም የደህንነት ለማጠናከር ቃል የገቡና ለማንም ስጋት የማይፈጥር መሆናቸውን ተናግረዋል። ትራምፕ ባለፈው ሳምንት ወደ ግሪንላንድ ወታደሮችን ያሰማሩ ሀገራት በጣም አደገኛ ጨዋታ በማለትም ከሰዋል። ከየካቲት 1 ጀምሮ 10% የታሪፍ እንደሚጥሉባቸውና ከሰኔ 1 ጀምሮ ደግሞ ወደ 25% እንደሚያደግም ተናግረዋል። ትራምፕ ቅዳሜ ዕለት በትሩዝ ሶሻል ባወጡት ጽሑፍ ላይ የዴንማርክ አካል የሆነችው ግሪንላንድ ግዛት ሙሉ በሙሉ እስኪገዛ ድረስ ታሪፎች ይጣላሉም ብለዋል። በግሪንላንድ ላይ የተሰነዘረ ስጋት በኔቶ ላይ ረጅም ጥላ ጥሏልና ህብረቱ ባለፈው ነሐሴ ከትራምፕ ጋር የተፈራረመውን የአውሮፓ ህብረትና የአሜሪካ ስምምነት ጥርጣሬ ውስጥም ከቶታል። የአውሮፓ ፓርላማ ትልቁ ቡድን መሪ የሆነው የመሃል ቀኝ የአውሮፓ ህዝቦች ፓርቲ ማንፍሬድ ዌበር ቅዳሜ ዕለት በትዊተር ገጻቸው ላይ ባጋሩት በዚህ ደረጃ ማጽደቅ አይቻልም ሲሉ የሶሻሊስትና የአረንጓዴ ፓርቲ አባል ደርሰውበታል የሚል መደምደሚያ ላይም ደርሰዋል። የአውሮፓ ህብረት በአንዳንድ የአሜሪካ ዕቃዎች ላይ የሚያመጣው ታሪፍ ወደ ዜሮ የሚቀንስ ስምምነቱ እስከ የካቲት ወር ድረስ እንዲጸድቅም ይጠበቃል። ማክሮን ቅዳሜ ዕለት አውሮፓ አሜሪካ የግሪንላንድ ግዛትን በመቆጣጠር ረገድ ያላትን አቋም እንደማትቀይር በግልጽም እንዲህም አይነት ሁኔታ ሲያጋጥም ምንም አይነት ማስፈራሪያ ወይም ዛቻ አይነካንም ብለዋል።